ሰላም ሰላም የእናንተ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? በነገራችን ጉንፋን ይዞኝ ሻይ እየጠጣሁ ነው እና ሻይን ጠጣ። የዝንጅብል ሻይና የቅነደም ሻይ ማለት ነው እና እንዴት ናችሁልኝ? እንዴት ናችሁ ቅመሞችዬ? እንግዲህ እናንተ ባታዩኝ እኔ ስለ እናንተ አወራለሁ ማለት ነው እና እንግዲህ ምንም ይልም ሰብስክራይብ የለም፣ ግን ተስፋ አልቆርጥም፣ እለቃለሁ ቪዲዮ ማለት ነው እና እንዴት ናችሁልኝ? ደህና ናችሁ? ደህና ናችሁ? ዛሬ አዲስ ወሬ ይዤ መጥቻለሁ ማለት ነው እና እኔ ደግሞ ሰብስክራይብ ቢያደርጉኝ ትንሽ እዚህ ቢንቀሳቀስ ስራ ምናምን እንትን ብል ብዬ ዩቲዩብን ብለው ጣላታችሁ የለም ይበለው ስንት ወሩ አንዴው ማንም ሰብስክራይብ ሊያደርገኝ አልቻለም ማለት ነው እና ይሁን እንግዲህ ሁሉም ለበጎ ነው። ሁሉም ልፋት አለው፣ ሳይለፋ አይገኝም። እኔም ቸልል ብየው ነው እና ሰብስክራይብ ሸርሸር እያደረጋችሁ ሁላችኋለሁ እና እኔም ልመለስ ነው በቃ ልመለስ ነው ወደ ስራዬ ወደ ማዳም ቅመምነቴ ማለት ነው እና ነገሩን ሁሉ አላማረኝም። እመለሳለሁ፣ በቃ እውነቴን ነው እመለሳለሁ እና እኔ እንጃ በጣም ነው ብዙ ነገሮች አሉ ብዙ በቃ እና እኛ ደግሞ እዛ ስንኖር ለኛ የሚለው ነገር የለም። ለኛ መጀመሪያውን እኔ አሁን እንዲያው እንደ ትምህርት ቤት ነገር ቢከፈት ጥሩ ነው። አንዳንዴ እንደዚህ አረብ ሀገር ለሚሄዱት ማለት ነው የሚያስተምሯቸው ብቻ አልጋ መንጠፍ መሳህን ምናምን ሆኗን አሁን ማለት ነው። ግን ገንዘብንም እንዴት አድርገው ለራሳቸው መጠቀም እንዳለባቸው ቅድሚያ ለራሳቸው መስጠት እንዳለባቸው ትምህርት ቢሰጥ አንዳንዴ ጥሩ ነው ብዬ አስባለሁ ማለት ነው እና እኔም ልመለስ ነው ወደ ስራ ቦታዬ ልመለስ ነው እላችኋለሁ። ይቃማዬ ሳያልቅ እንግዲህ ልመለስ ነው ማለት ነው። ይቃማዬ ሳያልቅ ማለት ነው እና በተረፋችሁ እንዴት ናችሁልኝ? ደህና ናችሁ ወይ? እናንተ ሰላም ናችሁ ወይ? እና ልመለስ ነው አሁን እንግዲህ እኔ ቅመም ነኝ ስል ውሸት መስያችሁ ከሆነ ይቃማዬም አለ ፓስፖርቴም አለ አሳያችኋለሁ ማለት ነው እና ለማንኛውም ሄድኩም ቀረውም መሄዴ እንግዲህ ሊሄድ እያልኩ ነው እንግዲህ እግዚአብሔር ፈቃዱ ከሆነ ማለት ነው እና ሊሄድ ነው ማለት ነው ብዬ ነው ያሰብኩት። ስልክ ተደውሎ ይቅርታ ብዬ አሰብኩኝ ወሰንኩኝ ማለት ነው እና ሄድኩም ምንም አልኩኝ። ከሄድኩም እዛው ሁኜ እለቅላችኋለሁ። እናንተ ሰብስክራይብ አድርጉ። ከዚህም ካለው ደግሞ አበረታቱኝ፣ በቃ አበረታቱኝ። አልጠፋም፣ አሁን በቃ አልጠፋም። በፊት አሁን ቤት ስለገባው ለብቻዬ ስለሆን አንዳንድ ቪዲዮ እየቀረጽኩ እለቅላችኋለሁ ማለት ነው። በቃ የቀን ውሎዬን አንዳንድ ነገር እየቀረጽኩ እለቅላችኋለሁ። እናንተ ሰብስክራይብ አድርጉኝ እላለሁኝና በተረፈ ሰላም ሁሉ ተመኘውላችሁ እና ልመለስ ነው እንግዲህ ልመለስ። በቃችሁ እባክሽ። ሊባኖስ ናፍቃኛለች። በነገራችን ላይ ሊባኖስ የምትናፈቅ ሀገር ናት። እኔ ትናፈቀኛለች እና ስላችሁ ያው ስራም መስራት ከዚህ መራሱ ካልሰራችሁ በጣም አስቸጋሪ ነው። ደግሞ በቃ ጣጣው መከራ ነው። ለመስራት ራሱ በጣም ጣጣው መከራ ነው። በጣም ከብዷል። ምን ብዬ ልንገራችሁ? እና እንግዲህ ለሁሉም ነገር እግዚአብሔር ያውቃል፣ መድኃኒዓለም ያውቃል ማለት ነው እና ይሄን ነው የምላችሁ። በተረፈ እንግዲህ ሰላማችሁ ብዝት ይበልልኝ ቅመሞችዬ። ለማንም ግሩፕ ካላችሁ አንድ ሰው ቢሆን ቅመም ካየው ግሩፕ ካለ ወደ ግሩፕ ሸርሸር እያደረገ ሰብስክራይብ እያደረጋችሁ ይችን እንደው ሐምሌን እንኳን እንደው ትንሽ እንኳን እንትን ብል ማለት ነው ኢንተርኔት ዝም ብሎ አለቀ በመና ማለት ነው እና ይሄን ነው የምላችሁ። በተረፈ ሰላማችሁ ይዛልኝ።